አንዳንዶቹ እህቶች ሁሉም ነገራቸው ጥሩ ነው፣ ለፍቅር ግን የማይመቻሉ። አንዳንዶቹ ሴቶች ለፍቅር በጣም ይመቻሉ፣ ምላሳቸው ግን መርዝ ይሆናል። ሐቂቃ መርዝ እንደው እንደ ጊንጥም ይናደፋለን እና በጣም ችግር ነው። ወንዱም እንደዛው ነው። ባለፈው እንዳልኳችሁ አላህ ያ ረቢ ያ ረበል ዒዛ አንተ ጠብቀን ከሴት ነዝናዛ አሉ። በጣም ነው የሚያስቸግሩት ሲያስቸግሩ። የአሁኖቹ ሴቶች ግን በሐቂቃ አብዛኛዎቹን የማቀው ትዳር ይፈልጋሉ፣ ቁም ነገረኛ ናቸው። ወንዱ ግን አድርቅ ነው። ወንዱ ስራ ይወድ፣ ወንድነቱን አያስከብር፣ ስራም አይወድም፣ ሰነፍ ነው። ሚስቱን ያስቸግራል፣ ልጆቹን ያጨናንቃል፣ እሱ ይወዘፋል፣ ተኝቶ ያረፍዳል፣ ከሰዓት ይቅማል፣ ማታ ቁጭ ብሎ ያድራል። ባል አይሆን፣ የልጅ አባት አይሆን፣ የሚከበር አይሆን፣ ያጨሳል፣ ይቅማል፣ አንዳንዱማ ይጠጣል፣ ይሰክራል። ለልጅም ማፈሪያ ለሚስትም ማፈሪያ ይሆናል። እንዲህ አይነቱንም አላህ በረህመቱ ይጠብቃቸው እህቶቻችንን፣ እኛንም አላህ አያድርገን። አሚን በሉ።